ሌላ የታዘብኩት ነገር ልንገራችሁ አብዛኛው የዓለም ዋንጫ ቲም ላይ ጥቁሮች አሉ ኦልሞስት ጥቁር የሌለበት ቲም አርጀንቲና ብቻ አራቀ ልጅ ሬሲስት ናቸው ነው በደንብ ብዙ የላቲን ሀገሮች ነጻነታቸውን ከስፔን ካገኙ በኋላ በባርነት ወደ ሀገራቸው የገቡትን ጥቁሮች ለማጥፋት ሞክረው ነበር። ፎር ዘ ሞስት ፓርት የተሳካላት ግን አርጀንቲና ነች። ቪዲዮን ከመቀጠላችን በፊት ግን እንደተለመደው ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። አርጀንቲና በስፔን ኢምፓየር ስር የቀኝ ገዢ ሰፋሪዎች ግዛት ነበረች። አርጀንቲና ከስፔን ነጻ ስትወጣ 35% የሚሞላው ማህበረሰቧ ነጻ የሆኑና በባርነት ውስጥ ያሉ ጥቁሮች ነበሩ። ሶስት ሜጀር ኢቨንቶች አፍሮ አርጀንቲኒያኖችን እንዲጠፉ አድርጓል። የመጀመሪያው ጦርነት ነው። የአርጀንቲና የነጻነት ጦርነት ላይና ዘ ዋር ኦፍ ትሪፕል አላይንስ ላይ በብዛት ታፍሰው ወታደር የተደረጉት ጥቁሮች ነበሩ እና ጥቁር ወታደሮቻቸውን ፊት ለፊት ነበር የሚያሰልፏቸው ካነም ፎደር ወይም ቃለ መጨረሻ እንዲሆኑ። በሁለቱ ጦርነት ብዙ ጥቁር ወንዶች ስለሞቱ በአፍሮ አርጀንቲና ማህበረሰብ ውስጥ የጀንደር ኢምባላንስ ፈጥሮ ነበር። እናም ጥቁር ሴቶቹ ነጮችን ማግባት ይጀምራሉ። ያው በቂ ጥቁር ወንዶች ስላልነበሩና ለልጆቻቸው ነጮች የሚያገኙትን ሶሻል ቤኔፊት ለማስገኘት ነበር። ሁለተኛው ኢቨንት ደግሞ በ1871 የተከሰተው የቢጫ ወባ ወረርሽኝ ነው። ወረርሽኙ በጣም ያጠቃውና ሰው የገደለው ቤዚክ የጤና ሰርቪስ ማግኘት የማይችለውና ደሃ የሆነውን የአፍሮ አርጀንቲና ማህበረሰብ ነው። ሶስተኛውና ዋና ፋክተር የሚባለው ከ1860 እስከ 1930 የአርጀንቲና መንግስት ሲከተሉ የነበረው ብላኪያሜንቶ ወይም ማንጣት የሚባለው ፖሊሲ ነው። ሀገራቸውን ነጭ የማድረግ ፕሮሰስ። ሀገራቸውን ነጭና አውሮፓዊ ለማድረግ ብዙ የስፓኒሽና የጣሊያን ስደተኞችን ወደ ሀገራቸው በብዛት ማስገባት ይጀምራሉ እና ኦልሬዲ በጦርነትና በወረርሽኝ ቁጥራቸው የቀነሰው ጥቁሮች መዋጥ ይጀምራሉ። በሂደት ከነጮች ጋር እየተቀላቀሉ በ1816 35% የነበሩት አፍሮ አርጀንቲኒያኖች አሁን 1% አይሞሉም። እስካሁን ፎሎ ካላረጋችሁ ፎሎ ማድረግ እንዳረሱ